ሃሌሉያ። ዘፍጥረት 50 ቁጥር 24 ኢየሱስ ጌታ ነው። ስሙ ይባረክ። በጌታ በኢየሱስ ስም አነባለሁ። ሲሰማለሁ ብሎ ሰምታችሁ ህይወት ይሆናችኋል። ኢየሱስ ጌታ ነው። ዮሴፍም ወንድሞቹን አለ እኔ እሞታለሁኝ፣ እግዚአብሔር መጎብኘትን ይጎበኛቸዋል፣ ከዚህ ምድር ያወጣቸዋል፣ ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው ምድርም አደርሳቸዋለሁ። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዛ አንስታችሁ ከእናንተ ጋርም ውሰዱ ብሎ አማላቸው። ኢየሱስ ጌታ ነው። ዮሴፍም በ110 ዓመቱ ዕድሜ ላይ ሞተ። በሽቶም አሹት፣ በግብፅ ምድርም በሳጥን አኖሩት። ሃሌሉያ። ኢየሱስ ጌታ ነው። ዛሬ ትጎበኛለህ በሚለው ቃል እናገራለሁ። ዛሬ መጎብኘት ይሆናል። ዛሬ ባልተጎበኛችሁበት ነገር ትጎበኛላችሁ። እጃችሁ ከፍ አድርጉና ዛሬ ጎበኛለሁ በሉ። ዛሬ ትጎበኛላችሁ። 2019 የጉብኝት ዓመት ይሆንላችኋል። ጨለማ ይሄ ክረምት አይሆንባችሁም፣ ጉብኝት ይሆንላችኋል። ለብዙዎቻችሁ ዛሬ የጉብኝት ምሽት ይሆናል ብሎኛል። ኢየሱስ ጌታ ነው። እስቲ ዛሬ በሉ። እስቲ አረ ድምጽ የለም። ዛሬ በሉ። እስቲ እጎበኛለሁ በሉ። እግዚአብሔር በሉ ይጎበኘኛል በሉ። ዛሬ እግዚአብሔር ይጎበኛችኋል። ዛሬ በመለኮት ኃይል ይጎበኛችኋል። ዛሬ በመንፈስ ቅዱስ ይጎበኛችኋል። ዛሬ በታምራት ይጎበኝሻል። ዛሬ በጤንነት ይጎበኝሻል። ዛሬ በኢየሱስም በበረከት ይጎበኛችኋል። ዛሬ በኢየሱስም የጉብኝት ምሽት ይሆናል። የጉብኝት ምሽት ይሆናል። እስቲ ጎበኛለሁ በሉ። እስቲ ዛሬ በሉ። እስቲ የምጎበኝበት ጉብኝቴን የምቀበልበት ምሽት ነው በሉ። ዛሬ በኢየሱስም ትጎበኛለሽ። አረ አሜን በሉ። ትጎበኛላችሁ። የሚጎበኛችሁ መለኮታዊ ኃይል ነው። የእግዚአብሔር እጅ ነው የሚጎበኛችሁ። እኔ አይደለም የምጎበኝሽ ወይ ሰንበዲ አንድ ሰው አይደለም የሚጎበኝሽ፣ ግን የእግዚአብሔር እጅ ትጎበኝሻለች። ዛሬ በተጨነቃችሁበት ጉዳይ የእግዚአብሔር ጉብኝት ይመጣል። ግራ በተጋባችሁበት የእግዚአብሔር ጉብኝት ይመጣል። እስቲ ዛሬ ጎበኛለሁ በሉ። እስቲ ዛሬ የምትጎበኙበት ምሽት ይሆንላችኋል። ዛሬ የምትጎበኙበት በእውነት ግራ የገባችሁ ሰዎች፣ ዛሬ በኢየሱስም የተጨነቃችሁ ሰዎች የጉብኝት ምሽት ይሆንላችኋል። እስቲ የጉብኝት ምሽት ይሆንልኛል በሉ። የጉብኝት ምሽት ይሆንልኛል። ዛሬ የጉብኝት ምሽት ለብዙዎቻችሁ ይሆናል። አሜን በሉ። የጉብኝት ምሽት ይሆናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ድንቅ ነው። ዛሬ ትጎበኛላችሁ። እግዚአብሔር ይጎበኛችኋል። በእውነት እግዚአብሔር አይረሳችሁም። ኢየሱስ ጌታ ነው። በምንባባችን ክፍል እንደተነበበው ቃል ዮሴፍ በሕይወት ማብቂያው ላይ የተናገረው ነው። ኢየሱስ ጌታ ነው። ስለ ዮሴፍ እንዴት ወንድሞቹ በወንድሞቹ ምክንያት ወደ ግብፅ እንደወረደ እንመለከታለን። በግብፅ ምድር እግዚአብሔር ሞገስ እንዴት እንደሰጠውና ወንድሞቹን ደግሞ በፍቅርና በደስታ በግብፅ ሀገር እንዴት ይዞ እንደኖረ እንመለከታለን። ኢየሱስ ጌታ ነው። ሃሌሉያ። ያው የሰው ልጅ መሞቱ አይቀርም። ኢየሱስ ጌታ ነው። ዮሴፍም በ110 ዓመቱ ወንድሞቹ ሰበሰበና ይላል እንዲህ አላቸው፣ እግዚአብሔር መጎብኘትን ይጎበኛችኋል አላቸው። እግዚአብሔር ምን ይላችኋል? መጎብኘትን ይጎበኛችኋል። ለአባቶቻችሁ የማለላችሁን ምድር ያወርሳችኋል። ግን እግዚአብሔር በጎበኛችሁ ጊዜ አላቸው የኔን አጥንት እንኳን እንዳትረሱ አላቸው። ይሄንን ብሎ ምን አላቸው? አሳሰባቸው። ኢየሱስ ጌታ ነው። ይሄንን ባሳሰባቸውን ጊዜ እግዚአብሔር ይጎበኛቸዋል እንዳላቸው ዮሴፍም ለእስራኤል ሕዝብም የጉብኝት ጊዜ ምን አለ? ደረሰላቸው፣ መጣላቸው። የሚገርማችሁ ነገር አንድ ዮሴፍን የማያውቅ ንጉሥ በዛ ምድር ተነሳ። እነዚህ ሕዝብ እየበዙ ነው፣ እየበረቱብን ነው። ስለዚህ እንዳይበረቱ እንጠበብባቸው፣ እናስጨንቃቸው ብለው ምን አለባቸው? ተነሳባቸው። እናንተ ትንቢት ሲመጣ መከራ ለካ ይመጣል። ትንቢት ሲመጣ ውጊያ አለ ለካ። እነዚህ ሰዎች መጎብኘትን ትጎበኛላችሁ የሚል ቃል አላቸው። ግን በጣም በፈተና ውስጥ መኖር ጀመሩ። ይህ ዮሴፍን የማያውቅ ንጉሥ ያስጨንቃቸው ጀመረ። በብርቱ ስራ ያስጨንቃቸዋል። ጡብ ያስቀጠቅጣቸዋል። መከራ ያበላቸዋል።
ይሰማል። ዛሬ ግራ በተጋባሽበት፣ ዛሬ ባለቀሽበት ጉዳይ መሰማት ይሆናል። እነዚህ ሰዎች እግዚአብሔር ምን አላቸው? ሰማቸው። እግዚአብሔርም የሕዝቡን ኪዳን አሰበ። እግዚአብሔርም ለሙሴ ላይ በቁጥቋጦ መካከል ተገለጠለት። እንዲህ አለው፣ ሙሴ ሙሴ አለው፣ የሕዝቤን መከራ አይቻለሁ፣ የሕዝቤን ጩኸት አይቻለሁ። ስለዚህ ይሄንን ሕዝብ ካለበት መከራ ላወጣቸው መጥቻለሁ፣ ቀንበራቸውን ልሰብርም መጥቻለሁ። ስለዚህ አሁን ጩኸታቸውን ሰምቻለሁ። ሙሴ አሁን ወደ ምልክት ሂድ አለው። ኢየሱስ ጌታ ነው። በዚህም ጊዜም ሙሴም የእስራኤልም ሕዝብ ምን አለላቸው? የጉብኝት ጊዜ መጣላቸው፣ ደረሰላቸው። ሙሴም ወደ ፈርዖን ቤት ምን አለ? ሄደ። እግዚአብሔር እንዲህ ይልሃል አለ፣ ሕዝቤ ያመልከኝ ዘንድ ሕዝቤን ልቀቅ ይልሃል አለ። ፈርዖን ትዕቢተኛ አይደል? ትዕቢት የሞላ አይደል? ማነው? እግዚአብሔር አለ፣ ይህንን ሕዝብ አልለቅም። ልቡ ተነደነ። ኢየሱስ ጌታ ነው። ሙሴም በብዙ ታምራት ቢያደርግም ይህን ሊቀበል ሊሸነፍ ግን አልቻለም። እግዚአብሔር ግን በፈርዖን ላይ ምን አለ? በቁጣ መቃበት። ኢየሱስ ጌታ ነው። ዛሬ በጠላቶቻችሁ ላይ እግዚአብሔር በቁጣ ይመጣል። እግዚአብሔር በፍርድ ይመጣል። እግዚአብሔር ሊዋጋልሽ ይመጣል። በቁጣ መጣበት። በኩሩ ሲልበት ይህንን ሕዝብ ምን አደረገ? እያለፍኩ ነው የምናገረው። ኢየሱስ ጌታ ነው። ሰዓት ስለማይበቃ በኩሩ ሲልበት ይህንን ሕዝብ ምን አለ? ለቀቃቸው። ኢየሱስ ጌታ ነው። ዛሬ ከተያላችሁበት ቀንበር ትለቀቃላችሁ። ዛሬ ከተያዝሽበት ወጥመድ ትለቀቃለሽ። ኢየሱስ ጌታ ነው። ከተያዙበት ወጥመድ ምን አሉ? ተለቀቁ። እነዚህ ሰዎች እግዚአብሔርም በበረሃ ይመራቸው ነበረ። ምን እያደረገ? መና እያበላ ለእስራኤል ሕዝብ ጉብኝት መጣላቸው። ዛሬ ለአንድ ሰው ጉብኝት ይመጣል። ገዴላችሁ አሜን በሉ። ጉብኝት ይመጣል። በደከማችሁ ነገር ላይ፣ በዛላችሁበት ነገር ላይ የእግዚአብሔር ጉብኝት ይመጣል። ሃሌሉያ! ለእነዚህ ሕዝብ የእግዚአብሔር ጉብኝት ምን አለላቸው? መጣላቸው። ተለቀቁ ካሉበት። እግዚአብሔር መና ያበላቸው ጀመረ፣ ያጠጣቸው ጀመረ። ኢየሱስ ጌታ ነው። ምን አለላቸው? የእግዚአብሔር ጉብኝት ደረሰላቸው። ዛሬ ለአንድ ሰው የእግዚአብሔር ጉብኝት ይደርሳል። አሜን በሉ። የእግዚአብሔር ጉብኝት ይደርሳል። በ2019 የእግዚአብሔር ጉብኝት ይደርሳል። ሃሌሉያ! የእግዚአብሔር ጉብኝት ይደርሳል። ደረሰላቸው። የለቅሷቸው ጩኸት ተሰማ። ኢየሱስ ጌታ ነው። ሃሌሉያ! ይህ የአዲስ ኪዳን ጥላ ነው። ይህ የአዲስ ኪዳን ታሪክ ነው። ኢየሱስ ጌታ ነው። ይህ አዲስ ኪዳን በዚህ በብሉይ ኪዳን የተፈጸመው በአዲስ ኪዳን ላይ ደግሞ ታሪክ ሆኖ አለ። ኢየሱስ ጌታ ነው። ምን? እግዚአብሔር አምላክ ሕዝቡን ሊጎበኝ መጥቷል። ምክንያቱም ሕዝቡን ሊጎበኝ መጥቷል። የትንቢት ቃል ኢየሱስ እንደሚወለድ የትንቢት ቃል ምን ብሏል? ሰምተናል። በክርስቶስ ኢየሱስ ዛሬ ምን ልንል መጥተናል? ልንጎበኝ። ለእኛ ጉብኝት በአዲስ ኪዳን ላይ መጥቶልናል። ኢየሱስ ጌታ ነው። ለእኛ በአዲስ ኪዳን ላይ ጉብኝት የመጣልን ክርስቶስ ይወለዳል ተብሎ ተነግሮ ነበር በነቢያቶች። እነዚህም ደግሞ በነቢያቶች የሰሙትን አባቶችን በጸሎት ይጠባበቁ ነበረ፣ ይተጉ ነበር በጩኸት ክርስቶስ ይወለዳል ተብሎ። ኢየሱስ ጌታ ነው። በአዲስ ኪዳን ላይ ምን አለልን? ጉብኝት ለእኛ መጣልን። ምን አለልን? ክርስቶስ ኢየሱስ ተወለደልን። ኢየሱስ ጌታ ነው። እኛ በምን ተጎብኝተናል? በክርስቶስ ኢየሱስ ተጎብኝተናል።
ክርስቶስ ይወለዳል ተባለ፣ ተወለደልን። ትንሣኤ ሆነልን። ኢየሱስ ጌታ ነው። ይሄ ለእኛ የጉብኝት ምሽታችን ነው። ይሄ ለእኛ የጉብኝት ቀናችን ነው። እኛ ክርስቲያኖች ምን ብለናል? ተጎብኝተናል። በመንፈስ ቅዱስ ተጎብኝተናል። በመለኮት ተጎብኝተናል። ኢየሱስ ጌታ ነው። ሰሞኑን ጮህ ስለበዛ ትንሽ ጎሮሮ ተዘግቷል። ኢየሱስ ጌታ ነው። እግዚአብሔር መልካም ነው። ጉብኝት ለእኛ ምን ይላል? መጥቶልናል። የእስራኤል ሕዝብ ምን ብለዋል? እግዚአብሔር እንደተናገረው፣ ዮሴፍም እንደተናገረው እግዚአብሔር መጎብኘትን ይጎበኛቸዋል እንደተባሉ ምን አሉ? ጉብኝት መጣላቸው። ግን የሚገርማችሁ ነገር ሁሉም ባይገቡ የልጅ ልጆቻቸው ምን ብለዋል? ገብተዋል። ለምን? ኪዳኑን ያስገባቸው። እግዚአብሔር ኪዳኑን የሚረሳ አምላክ አይደለም። እግዚአብሔር በምሽትና በጠዋት ምንድነው የተናገራችሁ? እግዚአብሔር ምንድነው ያወራችሁ? ምንድነው ትጎበኛለሽ ያለሽ? እግዚአብሔር ይጎበኝሻል። እግዚአብሔር ያወራሻል። ዛሬ የጉብኝት ምሽት ይሆንልሻል። ኢየሱስ ጌታ ነው። ተጎበኙ። እነሱ ተጎበኙ በአዲስ ኪዳን ላይ፣ እኛ ደግሞ በብሉይ ኪዳን ላይ እነሱ ተጎበኙ፣ እኛ ደግሞ በአዲስ ኪዳን ላይ ክርስቶስ ኢየሱስ ተወልዶልን ተጎበኘን። ኢየሱስ ጌታ ነው። አዳኙ ይወለዳል ተብሎ ተወለደልን። እና ሙሴ በበረሃ አለፉ። የኔና የእናንተ አምላክ ግን ትንሣኤ አድርጎ ተነሳ። የኔና የእናንተ አምላክ ድንቅ ነገር አደረገልን። የኔና የእናንተ አምላክ ቀንበራችንን ሰበረልን። ኢየሱስ ጌታ ነው። እነሱ በበረሃ ሲያልፉ እኛ ደግሞ ትንሣኤ ሆኖልናል፣ ንጋት ሆኖልናል። ቀንበራችን ተሰብሯል። አሜን በሉ። ቀንበራችሁ ተሰብሯል። ምክንያቱም አዳኙ ኢየሱስ ተወልዶ ጉብኝትን አደረገልሽ። አዳኙ ኢየሱስ ወደ አንቺ መጣልሽ። ኢየሱስ ጌታ ነው። ቀንበር ተሰብሮልሻል። መርገም ተነስቶልሻል። ቋጠሮ ተፈቶልሻል። ኢየሱስ ጌታ ነው። እንዴት ነው እኛስ ምንጎበኘው? ጉብኝት ወደ ሕይወታችን እንዴት ነው የሚመጣው? ጉብኝት ወደ ኑሯችን እንዴት ነው የሚመጣው? ኢየሱስ ጌታ ነው። ጉብኝት ወደ ኑሯችን የሚመጣው ከእግዚአብሔር ጋር ተስማምተን ንስሐ ስንገባ ነው። ከእግዚአብሔር ጋር አብረን ስንሆን ነው። ወደኛ ምን ይላል? ጉብኝት ይመጣል። ከእግዚአብሔር ጋር መስማማት ማለት ከእግዚአብሔር ጋር ንስሐ መግባት፣ ከእግዚአብሔር ጋር አብሮነት መፍጠር፣ ከእግዚአብሔር ጋር መጣበቅ፣ ከእግዚአብሔር ጋር ሆነሽ መቀጠል። በዚህ ጊዜ የእግዚአብሔር ጉብኝት ይመጣል። ዝም ብለሽ ግን በኃጢአት ውስጥ እየተመላለሽ ከሆነ እግዚአብሔር አይጎበኝሽ። ምክንያቱም በራሳቸው በደል ኃጢአት እኮ በሰሩት ግፍ የተነሳ እግዚአብሔር በደመና እየመራቸው በበረሃ ላይ እያበላቸው እያጠጣቸው እኮ የማይሆን ነገር አድርገዋል። ግን እግዚአብሔር ኪዳኑ ስለማይረሳ፣ እግዚአብሔር ኪዳኑ ስለማይተው እነሱ ባይገቡ የልጅ ልጆቻቸው ምን ብለዋል? ገብተዋል። ኢየሱስ ጌታ ነው። ምክንያቱም ኪዳኑን የማይረሳ አምላክ ነው። ምን በራሳቸው ጥፋት፣ በራሳቸው ውድቀት። ዛሬም እኛም ከእግዚአብሔር ጋር ንስሐ ስንገባ ጉብኝት ይመጣልናል። ከእግዚአብሔር ጋር ስትስማሚ ጉብኝት ይመጣልሻል። ከእግዚአብሔር ጋር ያልተስማማ ሰው ጉብኝት አይመጣለትም። ከእግዚአብሔር ጋር የተስማማ ሰው ጉብኝት ያገኘዋል። ኢየሱስ ጌታ ነው። ዛሬ እስቲ ጎበኛለሁ በል እስቲ። ከእግዚአብሔር ጋር በሉ እስቲ። መስማማት ይሆንልኛል። ዛሬ እጎበኛለሁ በል። ዛሬ ትጎበኛለሽ። መለኮታዊ ጉብኝት ያገኝሻል። ዛሬ በአዲስ ኪዳን ላይ ኢየሱስ ተወልዷል። ጉብኝት ይሆንላችኋል። ኢየሱስ ጌታ ነው። የኔና አንቺ አምላክ ትንሣኤ አድርጓል። ምን ይልሽ? ሊጎበኝሽ። ምን ይልሽ? ቀንበርሽን ሊሰብር። ምን ይልሽ? መርገምሽን ሊሰብር። ምን ይልሽ? ቋጠሮሽን ሊፈታ። ምን ይልሽ? የተጨነቅሽበትን ሊያንከባልለው። ኢየሱስ ጌታ ነው። ዛሬ ለእናንተ ጉብኝት መጥቶላችኋል። ምክንያቱም መለኮት እሱ ተወልዶላችኋል። ኢየሱስ ጌታ ነው። ምንም በበረሃ የምታልፊው የለም። ምንም ባህር ተሰጥቶልሽ የምትሄጂው የለም። እሱ ሰጥቶልሻል። ኃጢአትሽንም ሽሮልሻል።
ኢየሱስ ጌታ ነው። ሃሌሉያ። ምክንያቱም አሁን በአዲስ ኪዳን ላይ ጉብኝት የመጣልን ህዝቦችን ያለ ነው። ከባርነት ቀንበር ወጥተናል፣ ተሰብሮልናል፣ አርነት አግኝተናል፣ መፈታት አግኝተናል። ዛሬ ጉብኝት ይሆንላችኋል። አረ ጉብኝት ይሆንልኛል በሉ እስቲ። ዛሬ ጉብኝት ይሆንልሻል። በታሰርሽበት ጉብኝት፣ በታመምሽበት ጉብኝት፣ ግራ ባጋባሽ ነገር ጉብኝት። ኢየሱስ ጌታ ነው። የጉብኝት ዘመን መጥቷል። የጉብኝት ጊዜ መጥቷል። በህይወታችሁ ትጎበኛላችሁ፣ በኑሯችሁ ትጎበኛላችሁ፣ በዘመናችሁ ትጎበኛላችሁ። ግራ በገባሽ ነገር ላይ ጉብኝት ይሆናል። እስቲ ጉብኝት ይሆናል በሉ። ጉብኝት ይሆናል። ዛሬ ጉብኝት ይሆንላችኋል። ኢየሱስ ጌታ ነው። ትጎበኛለሽ። ዛሬ መለኮት ራሱ ይጎበኛችኋል። በእውነት የጉብኝት ምሽት ነው የሚሆነው። የሞተ ነገር ይነሳል። የተኛ ነገር ይቀሰቀሳል። የተዘጋ በር ይከፈታል። ዛሬ ይለቀቅልሻል። ምክንያቱም የእግዚአብሔር ጉብኝት ወደ እናንተ መጥቷል። የእግዚአብሔር ጉብኝት ወደ ቤትሽ መጥቷል። አሜን ብለሽ ተቀበይ። ጉብኝት መጥቶልሻል። ዛሬ አያልፍሽም፣ ትጎበኛለሽ። ዛሬ አንድ ተራራሽን ይናድልሻል። ዛሬ ጨለማሽ ይበራል። የሚቀጥለው ዘመን ታምራት ይሆናል። አረ እግዚአብሔር ጎበኘኝ ብለሽ በቤትሽ ምስጋና ይሆናል። በቤትሽ ድል ይሆናል። እግዚአብሔር የሚጎበኛችሁ ሰዎች አላችሁ። አሜን በሉ። እግዚአብሔር የጉብኝት ዘመን ያመጣላችኋል። እግዚአብሔር በታምራት ይጎበኝሻል። በድንቅ አሰራር ይጎበኝሻል። እግዚአብሔር በመለኮት ይጎበኝሻል። ሃሌሉያ። እግዚአብሔር ይጎበኝሻል። ኢየሱስ ጌታ ነው። እስቲ ይጎበኘኛል በይ እስቲ። እግዚአብሔር ይጎበኝሻል። ምክንያቱም አዲስን ነገር አድርጎ ሃሌሉያ። ከሰለቸሽ ነገር እግዚአብሔር ያወጣሻል። ብዙ የሰለቸሽ ነገር አለ። ብዙ ያደከመሽ ነገር አለ። ትሮጫለሽ ትሮጫለሽ፣ ስኬት የለም። ትሮጫለሽ ነገርሽን ጠላት ያጨነግፈዋል። ዛሬ ግን እግዚአብሔር ያስቆመዋል። አሜን በይ። ያስቆመዋል። መለኮት ራሱ ያስቆምልሻል። እግዚአብሔር በታላቅ ጉብኝት እመጣለሁ አለ። ሃሌሉያ። በጠላቶችሽ ፊት ቀንሽ ከፍ ከፍ ይላል። ብዙ ጠላቶች ከዙሪያሽ አሉ፣ ምቀኞች አሉ። እግዚአብሔር ከበባቸውን ይበትንልሻል። እግዚአብሔር ተራራቸውን ይንዳል። ሃሌሉያ። እስቲ በህይወት እኖራለሁ ወይ? ጠላት በህይወት አትኖሪም ይላል። እግዚአብሔር ግን በህይወት ትኖሪያለሽ። ብዙ ጊዜ እየመጣ ጠላት ሲወጋሽ አያለሁ። ጠላት እየመጣ በሽታ ሲረጭብሽ፣ ዛሬ ግን እሱ ይሰበራል። ዛሬ ይሰበራል። ዛሬ ከአንቺ ላይ ይሰበራል። ዛሬ የእግዚአብሔር ጉብኝት ያገኝሻል። መለኮት የሆነ ጉብኝት ያገኝሻል። እግዚአብሔር ጣልቃ ገባውልሻለሽ። ጣልቃ ገባውልሽ። ግራ ያጋባሽን ነገር ሲፈታልሽ፣ ተራራሽን ሲንዳው። ዛሬ ብዙ እርግማን ከህይወትሽ ይወድቃል። ከእናትሽ ግንድ የሚሰራ ጠላት አለ። በዘር ማንዘር ውስጥ የተቀመጠ ጨለማ አለ። እግዚአብሔር ከዛ ውስጥ አስመልጫታለሁ አለ። ሪፓነር ነገርሽን ይዞታል። የጠላት ነገርሽን አንቺ መሮጥ ትፈልጊያለሽ። የምትፈልጊው ነገር ውስጥ መግባት ትፈልጊያለሽ፣ ግን ጠላት አላስገባ ብሎሻል። ዛሬ ግን ትገቢያለሽ። እስቲ ገባለሁ በይ እስቲ። ዛሬ እንደዚህ ጎትቼ አስገባሻለሁ። ዛሬ እንደዚህ መግባት ሆነ። ኢየሱስ ጌታ ነው። ዛሬ ትገቢያለሽ። ጠላት ራሱ ዛሬ ይመታል። ከደካማ የዘራብሽ ይመታል። ነገርሽን አስቀጥላለሁ አለሽ ጌታ። ማሴክ ራባዲና እግዚአብሔር አምላክ እንደዚህ ይለኛል፣ ልብሽን እፈውሰዋለሁ። የደማ ልብሽ አለ፣ ያዘነ ልብሽ፣ ስንት ዘመን የቆሰለ ልብሽ አለ እግዚአብሔር። በተለያየ ሁኔታ አንቺ የቆሰልሽ ሴት ነሽ። በተለያየ ሁኔታ ሐዘን ውስጥ የተዘፈቅሽ ሴት፣ እውነት እግዚአብሔር ነው ያቆመሽ አንቺ። እግዚአብሔር ማሳካቱራ እግዚአብሔር እኔ ነኝ ያቆምኳት አለ። ለካ እኔ ነኝ ረዳት የሆንኳት አለ። ለካ ዱና ማሴክራ ባዲና ባጋዲና ስምሽን ባወሩበት አለ፣ ስምሽን ባጠፉበት አለ፣ በአደባባይ ላከብርሽ መጥቻለሁ። እግዚአብሔር ሐዘንሽን በደስታ ለውጣለሁ። ጨለማ ከተገፈፈልሽ፣ መርገም ተሰበረልሽ። ዛሬ በኢየሱስም እግዚአብሔር ከፍታን ይሰጥሻል። ጌታ ምስክሬን አንድ ጉቶ ከፊትሽ ይነሳልሽ ነው የማየው። የእግዚአብሔር ጉብኝት መጥቶልሻል። በሚቀጥለው ዘመን በይ እስቲ ስር ሰድጄ እወጣለሁ በይ። ትወጫለሽ። እግዚአብሔር አምላክ አላውቅም ያለሽበትን ስፍራና አካባቢ ስትቀይሪው አያለሁ። ለካዶና ካልተመቸ ስፍራ ላይ እግዚአብሔር ካልተመቸ ስፍራ ካልተመቸበት ስፍራ ቦታ ላይ እግዚአብሔር አምላክ አወጣሻለሁ። አላውቅም አንቺ ሴት ከዚህ ስፍራ ትወጫለሽ። ከተቀመጥሽበት አካባቢ ካለሽበት ቤት ስትወጪ
ነው ማይሽ። እግዚአብሔር ይሄንን በሕይወትሽ አደርጋለሁ። እግዚአብሔር የጉብኝት ምሽት አመጣሁልሽ ይልሻል። ማካቱን ሐዘንሽን በደስታ ለወጥኩታለሽ። ተፈጸመ ሆነ። ኢየሱስ ጌታ ነው። ዛሬ እግዚአብሔር ይጎበኛችኋል። ለዚህ ጌታ ክብር ምስጋና ስጡ። ሃሌሉያ። ማሴክሬቤጋንቶ ትጎበኛላችሁ። ኢየሱስ ጌታ ነው። የጉብኝት ጊዜ ይመጣላችኋል። ሃሌሉያ። ንስሐ የገባ ሰው፣ ከእግዚአብሔር ጋር የተስማማ ሰው የእግዚአብሔር ጉብኝት ይመጣል። ሌላው ደግሞ አጥብቆ ለጸለየ ሰው የእግዚአብሔር ጉብኝት ይመጣለታል። ኢየሱስ ጌታ ነው። ምክንያቱም በሐዋርያት ምዕራፍ 1 ላይ ኢየሱስ ጌታ ነው። ሐዋርያቶችም የተሰጣቸው ተስፋ ቃል አለ። ሃሌሉያ። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ የሚል ቃል አላቸው። እነዚህ ሰዎች ተሰብስበው ምን ይሉ ነበር? ይጸልዩ ነበረ፣ ይተጉ ነበረ። ምክንያቱም ይህ ኃይል ከመጣባቸው በኋላ እንደማይቀመጡ ተነግሯቸዋል። በሰማርያ በይሁዳ ሁሉ ምስክሮች ሆነው እንደሚወጡ ተነግሯቸዋል። ስለዚህ ምን ማለት አለባቸው? ያ የተነገራቸው ተስፋ እንዲፈጸም አጥብቀው ይጸልዩ ነበር፣ አጥብቀው ይተጉ ነበር፣ አጥብቀው ይጮሁ ነበር። ኢየሱስ ጌታ ነው። ሃሌሉያ። በሐዋርያት ምዕራፍ 2 ላይ ይላል። ኢየሱስ ጌታ ነው። ጴንጤቆስጤ የሚባለው በዓል ለማክበር በኢየሩሳሌም በሄዱ ጊዜ ይላል በአንድ ስፍራ ላይ ተሰብስበው ይላል። ኢየሱስ ጌታ ነው። እንደሚነጥቅ አውሎ ንፋስ ይላል መንደሩን የሚያናውጥ ሰፈሩን የሚያናውጥ የእግዚአብሔር መንፈስ ምን አለባቸው? መጣባቸው። ኢየሱስ ጌታ ነው። ዛሬ የእግዚአብሔር መንፈስ ቤት ይሞላዋል። ይህም ቤት ይሞላዋል። ይህም ቤት የሚነጥቅ አውሎ ንፋስ በኢየሱስም ይመጣ። የሚያስታጥቅሽ ኃይል ይመጣ። ምክንያቱም አጥብቀው ይጸልዩ ነበረ። አጥብቀው ሲጸልዩ እነዚህ ሰዎች የመንፈስ ቅዱስ ጉብኝት አገኛቸው። አጥብቀው የጸለየ ሰው ምን ይለዋል? ጉብኝት ያገኘዋል። እነዚህ ሰው ምን አሉ? በመንፈስ ቅዱስ ተጎበኙ። ኢየሱስ ጌታ ነው። እነዚህ ሰዎች በኃይሉ ተጎበኙ፣ በቅባት ተጎበኙ። ትናንት እንደሚታወቁት አልታወቁም። ትናንት እንደሚታዩት አይደለም የታዩት። ኧረ ትናንት እንደምትታዩ አትታዩም። ዛሬ የመንፈስ ቅዱስ ጉብኝት ወደ ቤትሽ ይገባል፣ ወደ ኑሮክ ይመጣል። የመንፈስ ቅዱስ ጉብኝት ያገኘሃል። ኢየሱስ ክርስቶስ ጌታ ነው። እስቲ የመንፈስ ቅዱስ ጉብኝት ያገኘኛል በሉ። የመንፈስ ቅዱስ ጉብኝት ያገኘኛል። የመንፈስ ቅዱስ ጉብኝት ያገኝሻል። ምክንያቱም እነዚህ ሰዎች የመንፈስ ቅዱስ ጉብኝት አገኛቸው። ምን ብለው? አጥብቀው በመጸለያቸው። የሆነ ቤት እየሄዱ አይደለም የዋሉት። ኢየሱስ ጌታ ነው። አጥብቀው ይጮሁ ነበር ይላል። አጥብቀው ይጸልዩ ነበር ይላል። አጥብቀው ወደ አምላካቸው ያንጋጥጡ ነበረ። በዚህ ጊዜ የመንፈስ ቅዱስ ጉብኝት ያገኛቸው። ዛሬ ለጸለየ ሰው የእግዚአብሔር ጉብኝት ያገኘዋል። ለጮኸ ሰው የእግዚአብሔር ጉብኝት ያገኝሻል። ለሚቀጥለው ዘመን የእግዚአብሔር ጉብኝት ያገኛቸዋል። ብዙዎቻችሁ ካላችሁበት ስፍራ ትቀይራላችሁ። ካላችሁበት በኢየሱስ ማድራሻሽ ይለወጣል። ብዙዎቻችሁ ትዳራላችሁ። ብዙዎቻችሁ ታምራት ይሆንላችኋል። ብዙዎቻችሁ ትፈወሳላችሁ። ከመከራ ጋር አትቀጥሉም። ከፈተና ጋር አትቀጥሉም። ከውድቀት ጋር አትቀጥሉም። ከጭንቀት ጋር አትቀጥሉም። ምክንያቱም አሁን የእግዚአብሔር ጉብኝት መጥቶልሻል። አሜን። በየእግዚአብሔር ጉብኝት መጥቶልሻል። አሁን እግዚአብሔር የተዘጋውን በር ሊከፍት ጉብኝት መጥቶልሻል። የታሰረ ነገርሽን ሊፈታ ጉብኝት መጥቶልሻል። ዛሬ የተያዝሽበት ልትለቀቂ ጉብኝት መጥቶልሻል። እስቲ ጉብኝት መጣልኝ በይ እስቲ። ኢየሱስ ጌታ ነው። ጉብኝት መጣላችሁ። ኢየሱስ ጌታ ነው። በጣም የሚገርመኝ ነገር ዮሴፍም አለ እኮ እግዚአብሔር በጎበኛችሁ ጊዜ አላቸው አጥንቴን እንኳን እንዳትረሱ አለ። አጥንቴ እንኳን ቢሆን ወደ ከነዓን ይግባ። ኢየሱስ ጌታ ነው። ምን አይነት እምነት ነው ያደረበት? ዛሬ ይሄ እምነት ይጨመርላችሁ፣ እምነት ይጨመርላችሁ። እሱ እኮ በበሰበሰ ስጋና አጥንቱ ላይ እኮ በቃ አሰበ፣ አመነ ወዴት? ወደ ከነዓን እንደሚገባ። ኢየሱስ ጌታ ነው። አያችሁ የተስፋ ቃሉን ግን እኮ ወደ ከነዓን እኮ ዮሴፍ ምን አለ? ገባ እኮ አጥንቶቹ እንኳን ገቡ። ኢየሱስ ጌታ ነው። ሃሌሉያ። ነፍሱ ስጋው ባይገባ አጥንቱ ገብቷል። ዛሬ እምነት ይጨመርብሽ። እግዚአብሔርን እመኙ። ዮሴፍ እኮ ተሻጋሪ የሆነ ትንቢት ነው የተናገረው። ኢየሱስ ጌታ ነው። ዛሬ ምን እናገርብሻለሁ? በ2019 የሚሆንብሽን አወራለሁ። ጉብኝት ይሆናል። ጉብኝት ይሆናል። የሚሆነውን እናገራለሁ። ጉብኝት ይሆናል። በዚህ ወር ላይ ተቀምጠን ዛሬ ጉብኝት ይሆንላችኋል። ዛሬ በቀን 30 ላይ ተቀምጠን ጉብኝት ይሆንልሻል። አሁን ነገ አንድ ብለሽ ስትጀምሪ
ነው። ሃሌሉያ። እስቲ አንቺ ተነሽ። ኢየሱስ ጌታ ነው። ሃሌሉያ። አግብተሻል? እኮ የለም። ዛሬ ይመታል። እኔ ስላየው እኮ ነው ነገርን የሚበላ ዛሬ እግዚአብሔር አዲስ ታሪክ ያስጀምርሻል። የኋላውን አታስቢዋለሽ። እግዚአብሔር የፊቱን እጅሽን ለመያዝ ዘራ ኢየሱስ ጌታ ነው። ለመያዝ የፊትሽን እጅሽን ትዘረጊያለሽ። የኋላውን አታስቢያለሽ። እግዚአብሔር ታምራት አደርግልሻለሁ። እግዚአብሔር አምላክ በብዙ ልቧ ተሰብሯል አለኝ ጌታ። ኢየሱስ ጌታ ነው። ሃሌሉያ። አረብ ሀገር ሄደ ሰው ታውቂያለሽ? በዙሪያሽ ጓደኛ። ዛሬ ግን አንድ ስፕሪት ይመታል። ሌጋሳ ክራባዲና ነገርሽን መንደር ያስቀረ ዛሬ ይመታል። ሌጋዶስ አንቺ ሳታውቂ የተሰራ መሳሪያ እግዚአብሔር አፈረስኩልሽ። ዛሬ በኢየሱስም ከበባው ተበጠነ። እግዚአብሔር አምላክ ይልሻል። ማቶኮ ፓናበሪ እግዚአብሔር የተለየ ነገር ከፊትሽ አዘጋጀውልሽ። ሊክ አዲጋ ሴክራ በብዙ ያዘሽ ሴት ነሽ፣ በብዙ የተከሽ ሴት ነሽ። እግዚአብሔር አምላክ ነገርሽን ልለውጠው አለሽ። እግዚአብሔር ልሰራው አለሽ። ውብ ላደርገው መጥቻለሁ። ኢየሱስ ጌታ ነው። እግዚአብሔር አለሽ በቤተሰቦችሽ መካከል ነቀፌታሽን አነሷል። እስቲ ይነሳል በይ። ግድ የለሽም። ዛሬ ሊነሳ እኮ ነው። 2019 አዲስ ታሪክ ሊጀመርልሽ ነው። በጥያቄ እግዚአብሔርን አታስጨንቂው። ኢየሱስ ጌታ ነው። በጣም አለ እግዚአብሔር ትጨቀጭቀኛለች አለ እግዚአብሔር። አንቺ መንገድ ላይ ሁሉ እየሄድሽ ነው የምታወሪው። ኢየሱስ ጌታ ነው። እግዚአብሔር አምላክ ታሪክሽን አለ እንደገና አሃዱ ብዬ ጀምረዋለሁ አለሽ እግዚአብሔር። ኢየሱስ ጌታ ነው። ነገርሽን ያጨነገፈ ነገርሽን የበላ ጠላት ነው እግዚአብሔር መታወት ይልሻል። አሁን ብዙዎች ከበውሽ ነበር፣ አሁን ግን የሉም አለኝ እግዚአብሔር። ብዙዎች አብረውሽ ነበሩ፣ አሁን ተለይተውሻል አለኝ እግዚአብሔር። ዛሬ ግን አለ እግዚአብሔር ሃሌሉያ የምትፈለጊ ሴት አደርግሻለሁ። እግዚአብሔር አምላክ ከአንቺ ቤት ማዕድ ይበላል አለሽ ጌታ። ለፓለ የከበረ ቤት እሰጥሻለሁ፣ የከበረ ኑሮ እሰጥሻለሁ። እንደ ትናንትና የሚሆን አይደለም አለሽ እግዚአብሔር። እንደ ትናንትና የሚቀጥል አይደለም አለሽ እግዚአብሔር። እግዚአብሔር አዲስ ጎዳና ሊያስጀምርሽ ነው። ኢየሱስ ጌታ ነው። እስቲ አዲስ ጎዳና ጀምራለሁ ወይ 2019 በይ። የክብር ዘመኔ ነው በይ። የሳቁብኝ ያያሉ በይ። በቃ ያያሉ፣ የሳቁ ያወሩ ያዩሻል። ኢየሱስ ጌታ ነው። እግዚአብሔር በትልቁ ነቀፌታሽን ሊያነሳልሽ መጥቷል። እግዚአብሔር ስድብሽን ነውርሽን ሊያነሳ መጥቷል። ኢየሱስ ጌታ ነው። እግዚአብሔር የሚያወራሽ ሌላ ነው፣ የሚሆንብሽ ሌላ ነው። ኢየሱስ ጌታ ነው። በዘመንሽ ራሱ ስኬታማ እንዳትሆኝ የሚያደርግ ጠላት አለ። አንቺ ትሮጫለሽ ነገርሽን የሚገታ ዛሬ ግን እሱ ይሰበራል። ዛሬ ይሰበራል። አልፎ የሚያስኬድ የእግዚአብሔር እጅ መጥቷል። እግዚአብሔር አዲስን ነገር በህይወትሽ አደርጋለሁ። እኔ እዚህ ቃል ላይ ሆኜ ዛሬ እናገራለሁ። ታምራት ይሆናል። 2019 እግዚአብሔር ድልን አደርግልሻለሁ። ሐዘን ካንቺ ህይወት ተሰወረ፣ ካንቺ ህይወት ተመታ። ኢየሱስ ጌታ ነው። እግዚአብሔር የከበረ ህይወት የከበረ ነገር ይሰጥሻል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር አምላክ እንደዚህ በያታለኝ፣ አትዘኝ፣ ያደረኩት እኔ ነኝ አለኝ እግዚአብሔር። ያደረኩት እኔ ነኝ። እግዚአብሔር ምን ይልሽ? ከጠላት ሊያስጥልሽ፣ እግዚአብሔር ዋጋ ከመክፈል ያድንሽ። ኢየሱስ ጌታ ነው። እግዚአብሔርም እኮ ይጠነቀቃል። ሃሌሉያ። እግዚአብሔር ይሰውራል። ሁሌ ጠላት ብቻ አይደለም የሚያጨነግፈው፣ ጠላት ብቻ አይደለም የሚመታው። እግዚአብሔርም አንዳንዴ ይነጥቀናል። ኢየሱስ ጌታ ነው። እግዚአብሔር የከበረ ነገር አለ እህት። ኢየሱስ ጌታ ነው። እግዚአብሔር አምላክ ሃሌሉያ። ገና የተቀቡ 3 ልጆች ይወለዳሉ ከአንቺ ማፀን አለሽ እግዚአብሔር መንፈስ። ሊካዲና ትወልጃለሽ ይልሻል እግዚአብሔር። ሃሌሉያ። ይወለዳሉ። ኢየሱስ ጌታ ነው። እግዚአብሔርን የሚያገለግሉ በዛን ጊዜ ሐሴት ይሆንልሻል፣ ደስታ ይሆንልሻል። ነገሬ ተሰራተ ያለሽ ከበሮሽን እንደ ማርያም ይዘሽ ታመሰግኛለሽ። ኢየሱስ ጌታ ነው። ሃሌሉያ። በዛን ጊዜ ወደ ቤተሰቦችሽ ይዘሽ ትሄጃለሽ በምርኮ። ኢየሱስ ጌታ ነው። እግዚአብሔር አደረገልኝ ትያለሽ። ሃሌሉያ። ኢየሱስ ጌታ ነው። ዛሬ ቀንበር ተሰብሯል። እግዚአብሔር ይጎበኝሻል። እግዚአብሔር ያይሻል። እግዚአብሔርን ነገርሽን አስቸኩሏለሁ በያት አለኝ። ኢየሱስ ጌታ ነው። ተፈጸመ። ዛሬ መለኮት ባንቺ ላይ መጥቷል። ሃሌሉያ። ዛሬ መለኮት ባንቺ ህይወት ላይ መጥቷል። ኢየሱስ ጌታ ነው። እስቲ ንቁም። ሃሌሉያ።
ኢየሱስ ጌታ ነው። ማሶፓራላጂኒ ቢዳስ ዛሬ እግዚአብሔር ያገኛችኋል። ዛሬ ይጎበኛችኋል። መለኮታዊ እጅ ያገኝሻል። መለኮታዊ ክንድ ያገኝሻል። ኢየሱስ ጌታ ነው። ዛሬ ቀንበር ይሰበራል። መርገም ይሰበራል። ያደከማችሁ ይወድቃል። ያደከማችሁ ይሸነፋል። ዛሬ ኢየሱስ ጌታ ነው። እስቲ ጎበኛለሁ በሉ እስቲ። ዛሬ ትጎበኛለሽ፣ ትጎበኛለሽ። ሃሌሉያ። በሽታ ተመታ፣ በሽታ ተመታ። አንቺ ላይ የሚወረወር ቀስት ተሰበረ። እስቲ ተሰበረ በይ። ተሰበረ። ዛሬ በዘር ውስጥ የሚሰራ ነው። ዛሬ ተቆረጠልሽ። ኢየሱስ ጌታ ነው። አመለጥኩ በይ እስቲ። ዛሬ አመለጥሽ። ሟረቱ፣ ደገሙ፣ መተቱ፣ ጠነቆሉ አላገኙሽም። ኢየሱስ ጌታ ነው። ተሟርቷል እኮ ተደግሟል፣ ተጠንቁሏል። በኢየሱስም ዛሬ አላገኘሽም። እግዚአብሔር ሸፈንኩሽ አለሽ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ትልቅ ነው። ስለወደድኩሽ አስመለጥኩሽ አለሽ እግዚአብሔር። ሃሌሉያ። ኢየሱስ ጌታ ነው። ዛሬ አንድ ነገር ይሆናል። ዛሬ በኢየሱስም የብዙዎቻችሁ ስፍራ ይለወጣል። በሚቀጥለው ዘመን ስር ሰዳችሁ ትወጣላችሁ። ዛሬ መርገም ይሰበራል። ዛሬ ቋጠሮ ይፈታል። ዛሬ ያደከመሽ ይነሳል። ዛሬ ያዛላችሁ ይወድቃል። ዛሬ አዚም ድንዛዜ ይመታል። ሃሌሉያ። ዛሬ ያስጨነቃችሁ ይሰበራል። ከህይወታችሁ ይሰበራል። ከኑሯችሁ ይሰበራል። ዛሬ በኢየሱስም ይሰበራል። ጉብኝት ይሆንልሻል። ዛሬ መታሰብ ይሆንልሻል። በኢየሱስም ዛሬ ያንከራተተ ጠላት ካንቺ ላይ የተመታ ይሁን። በኢየሱስም ነገርሽን የበዘበዘ መንፈስ ይመታ። በኢየሱስም የተመታ ይሁን። አሁን ተለቀቂ በኢየሱስም።